እኛ ብዙ ችግር አለ። በአሁኑ ሰዓት ገንዘብ ካለሽ ጠላትሽን ትገዢዋለሽ፣ የሚጠላሽን ሰውዬ ትገዢዋለሽ ገንዘብ ካለሽ። ገንዘብ ከሌለሽ ግን የለም። ወላ ዘመድ ያልሽው ወላ ቤተሰብ አልሽው ይሄ እንደዚህ ነው፣ እንደዚህ ናት፣ አትረባም፣ አትሰራም፣ እንደዚህ ነው በቃ የሆነ ስምሽን ጥላሸት ያመጣልሻል። ቤተሰብሽ የሚቀርብሽ ሰው ራሱ ጥላሸት ይቀባሻል። አንዳንድ የሚቆረቆር ቤተሰብ ደግሞ አንተ ተለውጠህ እንድታሳይ ወይንም አንቺ ተለውጠሽ እንድታሳይ። ለውጥ እኮ ቁሞ አይጠብቀንም፣ በሂደትም ቢሆን ማለት ነው። ቢሆንም የምናስበውና የምናቀደውን ነገር በአላህ ፍቃድ ነው ሁሉም የሚሳካው። ግን በአላህም ፍቃድ ሆኖ ጥረት ማድረግ አለብን። የማይበጁንና የማይረቡን ቤተሰብ